أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى صحبه وسلم أجمعين. أما بعد فالسلام عليكم ورحمة الله وبركاته. እንደምን አደራችሁ? እንደምን መሻችሁ? አልহামዱሊላህ ለሁለተኛ ጊዜ ድጋሚ ፍቃዱ ሆነኛን ጌታ አላህ ክብርና ምስጋና የተገባው ይሁን። 19 ዓመት በፊት እዚህ የነበራችሁ ወንድምና እህቶች ስለ አላህ ቃል ለመናገር አላህ ፍቃዱ ሆኖ ተገናኝተናል። በድጋሚ አልহামዱሊላህ ረቢል ዓለሚን። በተሰጠኝ አጭር ደቂቃ ውስጥ ስለ ኢስላም የተወሰነ ነገር ማስተላለፍ እፈልጋለሁ። ያው የተሰጠኝም ርዕስ በሱ ዙሪያ ስለነበር አላህ በሱረቱ ዛሪያት 51ኛ ሱራ 5 እስከ 58 ባለው ላይ ሁሌም ወደዚህ ምድር የመጣንበትን ሰው ሆነን የተፈጠርንበትን ዓላማ ይሄንን ዓላማ መቼም ቢሆን እንዳትረሱ ይለናል ጌታ አላህ። መርሳትም ስለማይገባ ዓሊሞችን ዳዒዎችን አስታውሱ በማለት ያዛል ይላል። በ55ኛው አየት ላይ ቢላሂ ሚነ ሸይጣን ረጂም ወዘክር ፈኢነ الذክራ ተንፈዑ الሙእሚኒን። ወዘክር አስታውስ ይላል። እኛ ሰዎች ስለምንረሳ ስለምንሳሳት ስለምንዘነጋ አስታውሳቸው። ፈኢነ الذክራ ተንፈዑ الሙእሚኒን። ማስታወስ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ከዘነጉት ነገር እንዲመለሱ የረሱትንም እንደዚሁ እንዲያስታውሱ ምእመናንን አስታውሳቸው ገስጻቸው ይላል። ምንድነው የሚያስታውሱን ስንል ከማስታወሻዎች ሁሉ በላጩ ትልቁ ምን እንደሆነ ሲናገር ወማ خلقت الجن والانس الا ليعبدون። ሰዎችንም ሆነ ጂኖችን እኔ ስፈጥራቸው ይላል አላህ እኔን ብቻ ሊያመልኩኝ እኔን ብቻ ሊገዙኝ እንጂ ለሌላ ዓላማ እንዳልፈጠርኳቸው አስታውሳቸው ነው የሚለው። ወንድም እህቶች ሁላችንም ማስታወስ ያለብን በፍጹም ልንረሳው የማይገባ ነገር አላህ ወደዚህ ዱንያ ሲያመጣን ለምን እንዳመጣን። ዱንያ ላይ ዘላለም ልንኖር አይቀርም። ኩሉ ነፍሲን ዛኢቀቱል መውት። ነፍስ በጠቅላላ ሞትን ቀማሽ ናት ይላል። ሙሉ ጤንነት የተላበሰም ሆነ በሽተኛ ሰላም ባለበት አካባቢ የሚኖርም ይሁን በጦርነት የታመሰ ቦታ ያለ ሰው ነገ ሞትን መቅመሱ አይቀርም ነው የሚለው። ሁሉንም ነገር የሚያስተካክለው ሞት ነው። ሁላችንም ከሞት በታች ነን። ግን አንቀጹ ነፍስ ሁሉ ሞትን ቀማሽ ናት ብቻ ብሎ አልቆመም። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ። እያንዳንዳችሁ የሥራ ዋጋ ተሞልቶ ምንዳው የሚሰጣችሁ ነገ በየውሙል ቂያማ ነው በፍርድ። ታዲያ የዛኔ ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ በኔ ረሕመት ጀነት የተገባ የሆነ ሰው ከጀሃነም እሳት ርቆ ጀነት ከመግባት የበለጠ ምንም ደስታ የለምና አላህ በኋላ ቀጥሎ አላህ ጀነትን መግባት የደስታ የስኬት የእድለኝነት ጫፍ መሆኑ
الحياة الدنيا إلا متاع الغرور እቺ የቅርቢቷ ህይወት ዱንያ ሌላ አይደለችም እናንተን ሊያታላችሁ በፍጹም አይገባም ነው ያለው hatta ከስሟ ጀምሮ አሳንሶ ነው አላህ የጠራት አዱንያ ነው ያላት ደና ከሚለው ፊዕል ነው የመጣው ደና ማለት ቀረበ ማለት ነው ዱንያ የተባለችው ለምንድነው ልትጠፋ ልትወገድ የቀረበች ስለሆነች ዘላለማዊነት ስለሌላት አላህ እቺን ሐያት ዱንያ ብሎ ይጠራታል ቅርቢቷ ማለት ነው የመጨረሻውን ዘለቄታው ግን ማብቂያ ስለሌለው አልአኺራ ብሎ ነው አላህ የሚጠራው ምንም ማብቂያ የሌለው ህይወት ኢላ መታዕ ማለት ተጠቃቀሚያ ማለት ነው የዱንያ ኒዕማ ነገ ተወጋጅ ስለሆነ ተቷል ደግሞም አልጉሩር የሚጨበጥ የሚያዝ አይደለም መጣ ሲባል የሚሄድ ሄደ ሲባል የሚመጣ ስለሆነ ማታለያ ነው እንጂ ሰው ነገ በማጣት ይፈተናል ትላንት የከበረ የነበረው ነገ ይደህኛል ማለት ነው ይታመሳል ልክ እንደ ሰሜኑ የሀገራችን ክፍል ማለት ነው ዛሬ በደስታ ላይ ያለ ሰው ነገ ሐዘን ትካዜ ቤቱ ይገባል ዛሬ በህይወት ከምድር በላይ ሁለት ተቃራኒ ነገሮች ነው የከበባት ማለት ነው ደስታ ካለ ሐዘን እንዲኖር ፈቅዷል ማግኘት ካለ ማጣት እንዲኖር ፈልጓል ነው ህይወት ካለ ደግሞ ሞት ይኖራል ማለት ነው ለምንድነው ይሄን ያደረገው የተፈጠርነው ለዱንያ ህይወታችን ሁሉ ጊዜ ሰላም እንጂ ረብሻ ባይኖርበት ሁሌ ማግኘት እንጂ ባል ነገር ባይኖር ኖሮ አኺራን የምናስታውስበት ምንም ጊዜ አይኖረንም ነበር በዱንያ ዱንያ የፈተና ዓለም ስለሆነች አላህ በፈተና እንድትኖር አድርጓታል ፈተናን ፈልጎ ነው አላህ በዱንያ ላይ ሞትና ህይወትን አምጥቶ እኛ ላይ ያስቀመጠው ስለዚህ እንዳንሸወድ ሐሳብ ጭንቀታችን አኺራ መሆን አለበት እንጂ ዱንያ ሊሆን ሁለተኛ የዱንያ እጣ ፈንታችን ቀድሞ ተጽፎ ተወስኗል እኛ ስለተጨነቅን ስላሰብን የምንጨምረው ምንም ነገር የለም ረሱል አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ሲነግሩን ኢነ ሩሐል ቁዱስ ቅዱሱ መንፈስ ጅብሪል አሉ እኔ ዘንድ መጣና አለይሂ ሰላም ነፈሰ ፊ ሩዒ በልቤ ላይ እፋለብኝ አሳወቀኝ አሉ ምን ብሎ أنه لن تموت نفس حتى تستكمل رزقها وآجلها من يعيتوا من نفس قالوا አይደለም ሙስሊም የካፊር ነፍስ እንኳን ቢሆን አላህ የጽፈለትን ምድራዊ ቆይታውንና ሲሳዩን ሳያጠናቅቅ በፍጹም አትሞትም መባለናል አላህ የናንተ እድሜ ነው ብሎ የሰጠንን ህይወት ሌላ ሰው ሊኖረው እንደማይችለው ሁላ የናንተ ሪዝቅ ነው ያለውን ሌላ ሰው ሊበላው አይችልም ሪዝቃችንም እድሜያችንም ምን ሆኗል ቀድሞ ተጽፎ ተወስኗል የምናገኘው የዱንያ ጥቅም ሲሳዩ እድሜው መጀመሪያውኑ የተጻፈ የተወሰነ ከሆነ እኛ ታዲያ ጠዋት ማታ ምን እንጨነቀው ምን ልናደርገው ነው አንቀይረው የተወሰነውን ነገር ስለዚህ ትልቁ ጭንቀታችን ምንድን ነበር ማለት ነው አኺራ ነው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ከሳቸው ሚስቶች አንዷ አላህ ወይ በነብዩ አለይሂ ሰላቱ ወሰላምና በአባቴ አባ ሱፊያን መቲዕኒ ተጠቃሚ ደስተኛ አድርገኝ ብላ ዱዓ ስታደርግ አላህን የጠየቅሽው ቀድሞ የወሰነው ነገር ነው ጊዜው ከመድረሱ በፊት
አንድ ነገር ጊዜው ከደረሰ የሚጨመርም የሚቀነስም ነገር የለውም ይልቁኑ ከጀሃነም እሳት ጠብቀኝ ጀነትን ስጠኝ ብትዩ ላንቺ የበለጠ ነው አሏት እኛም ትኩረታችን አኺራ ሊሆን ይገባል እምንጓዘው ወደ አኺራ ነውና ማለት ነው ስለዚህ ወደ አኺራ ለመጓዝ እስላምን ይዘን መሄድ አለብን ስለ እስላም ትንሽ እናገራለሁ እንዳልኩት የተወሰኑ ነጥቦችን ላስታውሳችሁ ዲን الاسلام እኛ የምንከተለው እስልምና ሃይማኖት ምንድነው ቢባል አንደኛ ዲኑ ተውሂድ እስላም የተውሂድ ሃይማኖት ነው እስላም አንድ ፈጣሪ ብቻ በብቸኝነት እንዲመለክ አንድ አምላክን ብቻ በብቸኝነት እንድንገዛ የሚያስተምር ሃይማኖት ነው ቁርአን እንደተናገረው በሱረቱ ነህል ቁጥር 36 ላይ አላህ የላካቸው ነቢያቶች በጠቅላላ አላህ የላካቸው መልእክተኞች በጠቅላላ ለምን ዓላማ ወለቀድ بعثنا في كل أمة رسولا በርግጥም በየህዝቡ ሁላ መልእክተኞችን ልኬያቸዋለሁ ይላል ጌታ አላህ እነዚህን መልእክተኞችን ስልካቸው ምን ብለው እንዲያስተምሩ ነበር አን ይዕቡዱላህ አላህን በብቸኝነት ተገዙ ከሱ አምላክ የለምና እርሱን ብቻ አምልኩ ወጅተኒቡ ጣዖት ከአላህ ውጭ የሚቀርብ አምልኮ በጠቅላላ ጣዖት ይባላልና ጣዖታትን ከመገዛት ራቁ በማለት ያስተምሩ ዘንዳ ይላል አላህ የላካቸው ነቢያት ሁሉ በእስልምና ሃይማኖት ላይ የተበሩ ዋና ተልእኳቸው ተውሂድን ማስተማር ነው ዒባደቱላህ ዐዘ ወጀል አላህ በብቸኝነት እንዲመለክ መስበክ ነው ከሱ ውጭ አምላክ የለም ከሱ ውጭ የሚመለክ ሁሉ ጣዖት ነውና ማለት ነው በሌላም ስፍራ እንደዚሁ በሱረቱል አንቢያ ቁጥር 25 وما أرسلنا من قبلك من رسول كانت بفيت كملكتنيا عندنا ملاكم إلى الله يعني يملكون ملكتنيا وحي باورد اللت انجي من يمل وحي نوم يورد اللت أنه لا إله إلا أنا فاعبدون انه كان يبستقر بእውነት የሚመለክ ሌላ አምላክ የለምና እኔን በብቸኝነት ተገዛኝ በማለት ለህዝቦቹ ያስተምር ዘንዳ ይሄን ወህይ ባወርድለት እንጂ ነው ያለው እያንዳንዱ ነብይ ወህይ ሲወርድለት የመጀመሪያው መልእክት በዚህ ነበር የሚታዘዘው ማለት ነው ረሱል አለይሂ ሰላቱ ወሰላም ስማቸው ሲጠራ ሰላዋት አውርዱ አለይሂ ሰላቱ ወሰላም ዚል መጃዝ የተባለው ሱቅ ላይ ሲያልፉ ዳዕዋቸውን ሲጀምሩ ምንድነው ያሉት አዩሃ الناس قولوا لا اله الا الله تفلحوا እናንተ ሰዎች ወይ لا اله الا الله በሉ ትድናላችሁ ሁላችንም የምንፈልገው መዳን ነው አይደለም እንዴ አይደለም መዳንን የማይፈልግ አለ እንዴ ከሌለ ምን በሉ ተብለናል ምን በሉ በአንድ ድምጽ لا اله الا الله በሉ እስኪ لا اله الا الله محمد رسول الله አሰለምኳችሁ ማሻአላ አላህ መጨረሻችንንም لا اله الا الله ያደርገው ይሄንን በሉ ተፍለሁ ከአላህ ቁጣ ከአላህ ቅጣት ትድናላችሁ አሉ لا اله الا الله ያላዳነው ምንም ነገር ሊያድነው አይችልም ማለት ነው ስለዚህ አንደኛ እስላም ዲኑ ተውሂድ የተውሂድ ሃይማኖት ነው ስለ አንድ አምላክ የሚያስተምር መለኮታዊ እምነት ነው ሁለተኛ አልእስላሙ ዲኑል ፊጥራ እስልምና የሰው ተፈጥሯዊ እምነት ነው ከጊዜ በኋላ የመጣ በነብዩ መሐመድ አለይሂ ሰላቱ ወሰላም የተጀመረ አዲስ ሃይማኖት አይደለም ሰው ሁሉ የተፈጠረበት ከአደም ዘመን ጀምሮ የነበረ እምነት ነው አላህ በሱረቱ ሩም 30ኛው ሱራ አንቀጽ 30 ላይ ፈአኒ ሐኒፋ ወደ እውነት ላዘነበለው ሃይማኖት አንተም ፊትህን ቀጥ አድርግ አስተካክል ይላል ይሄ ሃይማኖት ፊጥረተላህ የአላህ ፍጥረት የሆነ ሃይማኖት ነው
التي فطر الناس عليها سوچن ሁሉ የፈጠረውም በሱ ላይ ነው ይላል በእስላም መንገድ ላይ ሰው ሁሉ ተፈጥሯል ከአደም ዘመን ጀምሮ እንደዛም ስለሆነ لا تبديل لخلق الله يا الله ፍጥረት መለወጥ የለም ይላል خبر ከሆነ ማዕናው ምን ይሆናል አላህ ሙስሊም አድርጎ የፈጠረውን ማንንም ሊቀይረው እንደማይችል ያሳያል ነው አምር ከሆነ ደግሞ ልጅህን አላህ ሙስሊም አድርጎ ፈጥሮታል አንተ በ40 በ80 ያያልክ እምነቱን አትቀይር ነው እየከለከለ ነው ذلك الدين القيم ቀጥ ያለ የተስተካከለ ሃይማኖት ማለት ይሄ ነው ولكن اكثر الناس لا يعلمون ታይረዱም አያውቁም እንጂ ይላል ማንንም ሰው ሲወለድ በእስልምና ነው ረሱል አለይሂ ሰላቱ ወሰለም كل مولود يولد على الفطره ማንንም ሰው ሲወለድ በተፈጥሮ ንጽህናው በፊጥራ በእስላም መንገድ ላይ ሆኖ ነው የሚወለደው አሉ ታዲያ ዓለም ላይ የምናየው ሃይማኖት ለምን በዛ ብለን ስንጠይቅ ቀጥለው ምን አሉ فأبواه ወላጆቹ ግን አሉ ከጊዜ በኋላ ይሁዳኒህ አይሁዳውያን ከሆኑ እንደ ሃይማኖታቸው ሥርዓት አይሁዳዊ ያረጉታል አው ዩነስራኒህ ወይም ክርስቲያን ከሆኑ ክርስቲያን ያደርጉታል አው ዩመጅሳኒህ ወይም መጁሳ ዞሮስቲያንስ የሚባሉት እነሱ ከሆኑ መጁሳ ያረጉታል አሉ እዚህ ላይ የሚነሳው ጥያቄ እነዛ ወላጆች ሙስሊም ከሆኑስ አው ዩሰሊማኒህ እነሱ ግን ያሰልሙታል አላሉንም ለምን እስላም ተፈጥሯዊ እምነት ነው የወላጅ አስተዋጽኦ አያስፈልግም አላህ በፊጥራው ሙስሊም አድርጎ ፈጥሮታል በዛው ይደግ ነው ይሄ እስላም የሰዎች ሁሉ ተፈጥሯዊ እምነት መሆኑን ያሳያል ሐዲስም ላይ በግልጽ እንደመጣው ምንድነው ያሉት ሙሩ አውላደኩም ቢሶላቲ وهم ابناء 70 ያሉት ተመልከቱ ወንድም እህቶች ሙዓዝ ኢብኑ ጀበልን ወደ የመን ሲልኩት انك تاتي قوما من اهل الكتاب فليكن اول ما تدعوهم اليه شهاده ان لا اله الا الله አንተ ወደ የመን አሁን ስትሄድ የመጽሐፉ ሰዎች ጋር ነውና የምትገናኘው የመጀመሪያው ጥሪ ላ ኢላሃ ኢላላህ እንዲመሰክሩ ይሁን ያሉት ሰው ሸሃደተን ካልሰጠ ሙስሊም ሊሆን አይችልም ከዛ በኋላ ነው 5 ወቅት ሰላቱን አስተምራቸው ያሉት እኛ ጋር ግን ሲመጣ ትእዛዙ ምንድነው ያለው ሙሩ አውላደኩም ቢሶላቲ وهم ابناء 70 ልጆቻችሁ 7 አመት ሲሞላቸው ሶላት እንዲሰግዱ እዘዟቸው ለምንድነው በሶላት የተጀመረው የካፊር ሶላት መቅቡል አይደለም አላህ ዘንድ መጀመሪያ ሸሃዳ ሲዟቸው ለምን አልተባለም ነው ጥያቄው ሙስሊም ናቸው ፊጥራው አልተቀየረም አላህ ሙስሊም አድርጎ ፈጥሯቸዋል አሁን ከሶላት ይጀምራሉ ማለት ነው ስለዚህ አልእስላም ዲኑል ፊጥራ እስልምና ምንድነው ሰው የተፈጠረበት ሃይማኖት ነው ይሄ እስልምናን እንድንወደው እንድንኮራበት የሚዳርገን ነው እንጂ ከክርስትና በኋላ 570 አመት ዘግይቶ የመጣ በነብዩ መሐመድ አለይሂ ሰላቱ ወሰለም የተጀመረ ሃይማኖት አይደለም እሳቸው የሃይማኖት መስራች አይደሉም የአላህ ነብይ ናቸው የወረደላቸውን ወህይ ተግብረውም አብራርተው አስተምረው ለኡማው አድርሰዋል እንጂ ሃይማኖትን ነብይ አይደነግግም ጌታ አላህ ራሱ የደነገገው ነው ሸረዐ ለኩም ሚን الدين በማለት እሱ ነው የሚደነግገው ነው ስለዚህ አልእስላሙ ዲኑል ፊጥራ ሶስተኛ አልእስላም እስልምና ምንድነው ካሉን ዲኑል ዐድል የፍትህ ሃይማኖት ነው እስላም በሰዎች መካከል ልዩነትን አያደርግም እስላም በብሔር መካከል ልዩነትን አይፈጥርም እስላም ለሁሉም ሰው እኩልነትን የሰጠ ሃይማኖት ነው ኢነላህ ያእሙሩኩም አን ቱአዱ الامانات الى اهلها አላህ አደራዎችን በተቀላላ ወደ ባለቤቱ እንድታደርሱ ያዛችኋል ወኢዛ ሐከምቱም በይነ الناس ان تحكموا بالعدل በሰዎች መካከል ስትፈርዱ በፍትህ እንድትፈርዱ ያዛችኋል ይላል اسلام فتهن يازنال اسلام ولا يجرمنكم شنآن قوم على الا تعدلوا ህዝቦችን መጥላታችሁ ፍትህን እንድታዛቡ ሊገፋፋችሁ አይገባም እዕዲሉ ፍትህን አስተካክሉ هو اقرب للتقوى አላህን ለመፍራት የቀረበ ነውና ይላል በሌላም ስፍራ ላይ በመትመሰክሩ ጊዜ በፍትህ ተናገሩ ነው የሚለው واذا قلتم فاعدلوا ولو كان ذا قربى የቅርብ ዘመዳችሁ እንኳን ቢሆን እሱ ላይ ከመመስከር ወደ ኋላ እንዳትሉ ይላል አልእስላም ዲኑል ዐድል የፍትህ ሃይማኖት ነው
ኢስላም በሰዎች መካከል መበላለጥን የሚያስተምረው በተቅዋ በኢማን በመልካም ስራ እንጂ በጾታ በዘር ወይ በሀብት በስልጣን አይደለም። አላህ ሱረቱል ሁጁራት ላይ እንደነገረን ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እናንተ ሰዎች ሆይ ይላል። ከኔ ጋር ናችሁ ወንድም እህቶች? ላቁመው ወይስ ልቀጥል? ኢና ኸለቅናኩም ሚን ዘከሪን ወኡንሳ ከወንድና ሴት ሁላችሁንም ፈጠርኳችሁ ይላል አላህ። ከአደምና ሐዋ አለይሂም ሰላም ግንኙነት ይኸው እስካሁን ድረስ ያልተቋረጠ የሰው ዘር ሰንሰለትን አላህ ፈጥሯል። ወጀዐልናኩም ሹዑበን ወቀባኢል በጎሳና በነገድም ከፋፈልናችሁ ይላል። ዓላማው ለምንድን ነው? ሊተዓረፉ እንድትግባቡ እንድትተዋወቁበት ነው ይላል። አንዱ ከሌላው ሊዋጋበት ራሱን ከፍ አድርጎ ሌላውን ዝቅ ሊያረግ ሳይሆን እንድትግባቡበት ነው። ኢነ አክረመኩም ዒንደላህ እኔ ዘንድ ግን ከመሐከላችሁ በላጭ የሚባለው አትቃኩም እኔን የሚፈራኝ ነው ያለው። እኔን የምትፈሩኝ በፍርሃታችሁ ልክ የምትታዘዙኝ እናንተ በላጭ ናችሁ ነው። ረሱል አለይሂ ሰላቱ ወሰላም ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ኢነላህ ቀድ አዝሀበ ዐንኩም ዑብየተል ጃሂልያ ወፈኽረሃ ቢልአባ ይላሉ። አላህ ከናንተ ላይ እኔን ነብይ አድርጎ በመላክ ቁርአንን በማውረድ በዘመነ ጃሂልያ ትኩራሩበት የነበረውን በሽታ አስወግዶላችኋል። በአባት በአያት ራስን ከፍ ማድረግ መኩራራት፣ እኔ የንትን ጎሳ ነኝ አባት አያት ቅድመ አያቶቼ እንደዚህ ናቸው የሚለውን መኩራራት አላህ አስወግዶላችኋል። ሰዎች ከሆኑ ኢነማ ሁወ ተቂዩን ሙእሚን አው ፋጅሩን ሸቂይ ወይ አላህን ፈሪ ሙእሚን ነው ካልሆነ ድለቢስ አመፀኛ ነው። ኩልኩም ሚን አደም ሁላችሁም ከአደም የተገኛችሁ ናችሁ። ወአደሙ ሚን ቱራብ አደም ደግሞ የተፈጠረው ከምድር አፈር ነው። ላ ፈድለ ሊዓረቢይን ዐላ ዐጀሚይ ኢላ ቢተቅዋ አረብ የሆነው አረብ ባልሆነው ላይ ምንም ብልጫ የለውም አላህን በመፍራት ቢሆን እንጂ አሉ። ስለዚህ ሁላችንም እዚህ ቦታ የሰበሰበን ኢስላም ነው። እዚህ ቦታ ያገናኘን ላኢላሃ ኢላላህ ሙሐመዱን ረሱሉላህ ነው። ብሔር ብንቆጣጠር ሁለት ሶስት ወይ ከዛ በላይ ሊኖር ይችላል። ግን ምን እንዳደረገን ቢባል ኢስላም ነው። ነገም ጀነት መግቢያው ምንድነው? ይሄንኑ አንድነት መጠበቅ ነው። ወአዕተሲሙ ቢሐብሊላህ በላኢላሃ ኢላላህ ገመድ በኢስላም ባንዲራ ሙስሊም ነን የምትሉ ሁላ አንድ ሁኑ ነው ያለው። አንድነት በዘር አይደለም፣ አንድነት በጎሳ አይደለም፣ አንድነት በጥቅም ወይ በሌላ አይደለም። በኢስላም ባንዲራ ስር አንድ ከሆነን ሁላችንም የበላይ እንሆናለን። ጌታችን አንድ ነው፣ የምንከተለው ነብይ አንድ ነው፣ የወረደልን አንድ ቁርአን ነው። እኛም በዛ ስር አንድ ሁኑ ወላ ተፈረቁ አትለያዩ ነው ያለው። አትበታተኑ ነው የሚያዋጣን። ነገ የውሙል ቂያማ አኺራ ላይ የሚበጀን በመልካም ስራ በኢስላም መተሳሰሩ ነው። ምክንያቱም አንድ ሐዲስ ላይ መልእክተኛው ምን ይላሉ? መን በጠአ ቢሂ ዐመሉሁ ይላሉ። ክፉ ስራው ወደ ኋላ የወተተው ሰው ከፊት ከመገኘት ያስቀረው የሆነ ሰው ለም ዩስሪዕ ቢሂ ነሰቡሁ ዘሩ የማንም ይሁን ነገ የውሙል ቂያማ ከፊት ሊያደርገው አይችልም ነው። የሚሰበስበን የላኢላሃ ኢላላህ ባንዲራ ነው። የፍልስጤም ወንድሞቻችን የሌላ ሀገር ጉዳይ በዜና በምን ስናይ አንዳንዴ የሚከፋን እንደ ማታው አይነት ደግሞ አንዳንዴ የሚያስደስተን ለምንድነው? የዲን ወንድሞቻችን ስለሆኑ ነው። በዘር አንገናኝ፣ በቋንቋ አንገናኝ፣ ወይ ባህላችን አንድ አይደለ። ዲናችን ግን አንድ በመሆኑ ህመማቸው ህመማችን ነው፣ ደስታቸው ደስታችን ነው። ይሄንን ደግሞ አገራችን ላይ ባሉ ወንድምና እህቶችም ልንተገብረው ይገባል። ኢስላም ዲኑል ዐድል ፍትሃዊ ሃይማኖት ነው፣ ሰዋዊ ነው፣ ሰውን ሁሉ እኩል ያደረገ ነው። ሐታ አህለል ኪታቦችን ወደ ኢስላም ጥሯቸው ሲል ኢላ ከሊመቲን ሰዋእ ነው ያለው። ወደ እኩልነት ቃልኑ ነው። ይሄን ሸሃዳ የሰጣችሁ ጊዜ እኛም እናንተም እኩል እንሆናለን ነው። ስለዚህ አልኢስላም ዲኑል ዐድል የፍትህ ሃይማኖት ነው። የነቢያቶች ሁሉ እምነት ነው። የተውሂድ እምነት ነው። ዲኑል ፊጥራ ሰው የተፈጠረበት መንገድ ነው። ከዚህ በኋላ ፊትናዎች እየበዙ ሊመጡ ስለሚችሉ እኛም በኢስላም ጸንተን ሙስሊም ሆነን ለመሞት መወሰን አለብን። እንዳኖረን ሙስሊም አድርጎ ይግደለን። አላህ መጨረሻችንን ኢስላም ያደርገው። መሞት የኒዕማ ሁሉ ትልቅ ኒዕማ ስለሆነ
ይሄንን ዱዓ በማድረግ ከኛ የሚቀድሙ ታላላቅ ሰዎች አሉ። ታላቅም ብቻ ሳይሆን ነብይ ጭምር የሆኑ ነብይ ብቻ አይደለም ከነብይ በላይ ረሱል ጭምር የሆነ ረሱል ብቻ ሳይሆን ከአምስቱ ኡሉል ዐዝም የቆራጥ ባለቤት የሚባሉት ይሄን ዱዓ አድርገዋል። ኢብራሂም አለይሂ ሰላም ከልጅ ልጁ ያዕቆብ ጋር በመሆን ለልጆቻቸው ያስተላለፉት ወሲያ ምንድን ነበር? ኢብራሂምም ያዕቆብም ወወሳ ቢሃ ኢብራሂሙ በኒህ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። አላህ ሃይማኖትን መርጦላችኋል። ስለዚህ ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ ነው ያሉት። ዩሱፍ አለይሂ ሰላም መጨረሻ ላይ የተናገረው ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊዱንያ ወልአኺራ ተወፈኒ ሙስሊማ ወአልሒቅኒ ቢሳሊሒን። ሙስሊም አድርገህ ግደለኝ ከሳሊሕ ባሪያዎችህ ጋራም አጎራብተኝ ነው ያለው። ሰሐረቱ ፊርዓውን የፊርዓውን ደጋሚዎች ፊርዓውን እኔ ሳልፈቅድላችሁ እንዴት ታምናላችሁ እገላችኋለሁ ብሎ በዛተ ጊዜ ምንድነው ያሉት? ረበና አፍሪግ ዐለይና ሰብራ፣ ጌታችን አላህ ሆይ ከፊርዓውንና ሰራዊቱ በኩል የሚመጣብንን መከራ የምንቋቋምበትን ትግስት በእኛ ላይ አፍስስብን፣ ወተወፈና ሙስሊሚን፣ ሙስሊም አድርገህ ግደለን ያሉት። ሙስሊም ሆኖ መሞትን ብዙዎች ይመኙታል። አይደለም ሙእሚኖች፣ ካፊሮች የቁጭቱ ቀን እኮ ምን ነው ሙስሊም በሆን ነው የሚሉት። ሱረቱል ሂጅር ቁጥር 2 ላይ ሩበማ የወዱ الذين كفروا لو كانوا مسلمين፣ ምን ነው ሙስሊም በሆን ኖሮ ብለው ከሃዲያን ይመኛሉ። ዛሬ ሙስሊም ላረገን ጌታ እኛም ሙስሊም አድርጎ እንዲገለን ዱዓ ማድረግ አለብን። ፊርዓውን ታላቁ ጣዖት ሲሞት ሸሃዳ ይዞ እንደሞተ ታውቃላችሁ አይደል? ሰልሞ ነበረ ሲሞት፣ ወቅቱ ስላለፈ ተቀባይነት አጣ እንጂ ሲሰልም ራሱ ምን ብሎ ነው የሰለመው? حتى إذا أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين. ግን አሁን ነው ያለው ጌታችን፣ ሰዓቱ ካለፈ በኋላ አለው። ስለዚህ እኛም ሰዓቱ አላለፈብንም። የፊርዓውን ጣፈንታ እንዳይገጥመን የምንፈልግ ከሆነ ዛሬ በተሰጠን እድል ሙስሊም ሆነን መኖር፣ ኻቲማችንን እንደዚሁ አላህ ሙስሊም እንዲያረገው ዱዓ ማድረግ አለብን። ምንም ፈተና ቢመጣ እስልምናን የሚስተካከል ኒዕማ የለም። ፈተናን መቋቋም አለብን። አላህ ሙስሊም አድርጎ እንዳኖረን ሙስሊም አድርጎ ይግደለን። የመጨረሻው ንግግራችንን ላኢላሃ ኢላላህ ያደርግልን። እዚህ እንደሰበሰበን በአኺራ በጀነት ይሰብስበን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።